ነው። ኤፍራታ እንግዲህ ወደ እስር ቤት ሄዳ ናታንን ስትጠይቀው ናታን ወጥቶ ላናግራት አልፈለገም ማለት ነው። ፂና ጠይቃት ስትመለስ እንግዲህ ገኒን ሸውዳታለች። ገኒን የሸወደቻት ወደ ሆስፒታል እጄ የአንገቴን አስወጣለሁ ነበር አለቻት። ነገር ግን እሷ ሄደችው ወደ ፖሊስ ጣቢያ ነበረ። ፖሊስ ጣቢያም ሄደችው እንግዲህ ያፌትን ለማሳሰር መረጃውን ለመስጠት ነበረ። በዚህ መካከል ታምር ተፈጥሯል። ገነትም ወዴት ነው የምትሄደው? ይች ልጅ ምን እያደረገች ነው? ምን እየሸወደች ነው? ስትከተላት እሷ እየሄደች ያለችው ወደ ፖሊስ ጣቢያ ነበረ። ገኒም በዚህ ሰዓት በጣም ተደናግጣ እየተከተለቻት ነበረ። ስትከተላትም ኤፍራታ የምትሄደው ወደ ፖሊስ ጣቢያ ነበር። ከዛም ፖሊስ ጣቢያ ደርሳ እንግዲህ ከፖሊስ ጣቢያ ኃላፊው ጋር ስትነጋገር ገኒ የየችውን ነገር ማመን ተቅጧት በጣም ነው የተደናገጠችው። በዚህ መካከል ሉሊት ደግሞ እንግዲህ ለናታን ትሄድና እስር ቤት ትሄድና ነፂ እንዴት አሰር ትነግረዋለች። በዚህ መካከል ናታን በጣም ተናዶ ቤዚ ደግሞ ለናታን ልብስ የምትቀይርለት ይዛ ሄዳ ነበረ። እሱም በጣም ነው የጮህባት፣ በጣም ነው የተናደደባት ማለት ነው። ለምንድን ነው እሷም ደግሞ አልሰማም መስሏት እህቴስ እንዴት ናት ደህና ናት ብሎ ሲጠይቃት እንዳልሰማ ሰው እህት ደህና ናት ተሸሽጊያት ነው የመጣችው ብላ ደግሞ ዋሸችው። በዚህ መካከል ናታንም በጣም ተናደደ። ለምንድን ነው የምትዋሽኝ? ለምንድን ነው በዚህ መልኩ የምትዋሽኝ ብሎ ኤፍራታ ላይ እና ቤዚ ላይ በጣም ጮህባት። ቤዚም ደግሞ ምንድን ነው ናቱ ለምንድን ነው አትነግረኝም? ለምንድን ነው የምትጮህብኝ? ትላለች። ታራሚውም እስከሚረበሽ ድረስ ናታን በጣም ይጮህ ነበረ። ቤዚም ለምንድን ነው የምትጮኸው ንገረኝ ስትለው እሱም ለምንድን ነው እህቴ እንዴት አሰረች አልነገርሽኝ? ለምንድን ነው የደበቅሽኝ? ቆይ ስንት ጊዜ ነው አንቺ የምትጎጂኝ? ስንት ጊዜ ነው እኔን የምትዋሽኝ? ይላታል። ቤዚም በዚህ መካከል በጣም ተናዳ በጣም ተበሳጭታ እቤቷ ሄዳ ስታለቅስ ነበር። በዚህ መካከል እንግዲህ ሉሊትን በጣም አስፈራረቻት፣ ዛተቻት። አንቺ ለምንድን ነው ሁልጊዜ ነገሮችን ሁሉ የምታበላሸው? አንቺ ነገረኛ ትላታለች። እኔ ምን ላድርግሽ? እኔ ሰምቷል ብዬ ነው እንጂ ትላታለች። ከዛ በኋላ ለምንድን ነው ታዲያ ሁሉም እኔ ላይ የምጮኸው? ትላለች ሉሊት እንደዛ ስትል ቤዚም እንግዲህ አንቺ ጣቴን ቆርጠሽ ወይም ውሰጅና ውጭ ጣዩ ትላታለች። ጣትሽን ሳይሆን ምላስሽን ቆርጭ ነው ምጥልልሽ ሁለተኛ ትላታለች ማለት ነው። እያስፈራራሽ ነው ስትላት ሉሊት እያስፈራራሽ ሳይሆን እያስጠነቀቅኩሽ እየነገርኩሽ ነው ትላታለች። በዚህ መካከል በጣም ተናዳ እክላሷ ትሄድና ታለቅሳለች። ለምንድን ነው ሁሉም እኔን የሚያገድለኝ? ሁሉም እኔን ጥፋተኛ የሚያደርገኝ? ሁሉንም ነገር የምሰማው ታለፈ በኋላ ታበቃ በኋላ ነው። ለምን እንደዚህም ሆነው ብላ በጣም ተናደደች። በጣም አለቀሰች። ብቸኝነት ተሰማት። በጣም ነው ብቸኝነት ተሰማት። በዚህ መካከል እንግዲህ አቤል ይደውልና ቤዚን ያናግራታል። ምን ፈለግ ካንተ ደግሞ ማን ልበል ትለዋለች። የኔ ቆንጆ ድምጥሽ አምራል ይላታል። የምትናገረውን ተናገር፣ የፈለግከውን የምትናገርን ተናገር፣ አለበለዚያ ስልኩን ዘጋዋለሁ ትለዋለች። በዚህ መካከልም ምን የኔ ቆንጆ እንደዚህ እያልኩሽ ይላታል ያቤልም እንደዚህ ሲላት እሷም ተናዳ ስልኩን ጆሮ ላይ ትዘጋበታለች። ከዛ መልሶ ይደውልና ድርድር ያቀርብላታል። ድርድርም ያቀረበላት እንግዲህ ነፂን ለማስፈታት ብር ይሄን ያህል ትከፍያለሽ አላት። ይሄን ያህልማ የለኝም ትለዋለች። እንዴት ነው ይሄን ያህል የሌለሽ? ድርጅት ልገጂ እንትን ብለሻል እኮ ድርጅት የሚገዛበትንም ሰጥቻቸዋለሁ። ሌላውን ደግሞ በናታል ስር ቁጥጥር ነው። ናታል ከእስር ቤት ካልወጣ እኔ ብር ማግኘት አልችልም አለችው። እሱ በዚህ መካከል የሚያስደንቀውና የሚያስገርመው ነገር ከኤፍራታም ከቤዛም ሊወስድ ነበር። ነገር ግን ከቤዛ ያለው አልተሳካለትም ማለት ነው። አቤል አደገኛ የሆነው ብሩን የሚፈልገው ያፌትን ለማጋለጥ ያፌትን ለመጣል ነው። ይህን ሁሉ ተንኮል የሚሰራው እዚህ መካከል ቁስሉ ደግሞ አገርሽቶበት ነበረና በጣም አሞት ነበረ። እንዲህም እያለ ሉሊትም ተቤት ተናዳ ትወጣለች። የቤዛም ፍቅረኛ ይመጣና ቤዚን በእናትሽ አተውኝ አላንቺኔ ማንም የለኝም ይላታል። ማንንም አልፈልግም፣ ማንም ከጎኔ እንደሆነ አልፈልግም፣ እኔ ሰው ሁሉ አያስፈልገኝም ትለዋለች ቤዚ። እሱም አዝኖና ተበሳጭቶ ትቷት ይሄዳል።
ቤዚም በጣም ታዝናለች። በጎኗ ያለው ሰው ሁሉ ይዋሻታል፣ ይደብቃታል። እናም በዚህ መካከል ቤዝ በጣም ትናደራለች፣ በጣም ታዝናለች ማለት ነው። ጺም ደግሞ እስር ቤት ሆና እንግዲህ እፉዬ ልጠይቃት እንደሄደች እፉዬ ስጠይቃት ስትሄድ እንግዲህ የምነግርሽ ነገር አለ፣ ሁሉም ነገር አብቅቷል፣ አንቺም ተስር ትፈቻለሽ ትላታለች። እንዴት ነው ደግሞ የምፈታው? ከስር እንዴት ነው የምፈታው? ትላታለች። እመኚ ትፈቻለሽ፣ በቅርቡም ናቱዬ የኔ ናታንም ይፈታል፣ ከዛም ያግዘናል ትላታለች። እንዴት ነው ናቱ የሚፈታው? እንዴት ነው ማንም የሚያስፈታው? ትላለች። እሱንም እመኝኝ ይፈታል፣ ሁሉም ነገር አስተካክለዋለሁ፣ አሁን አብቅቶለታል ሁሉም ነገር ትላታለች። ታዲያ ነገርኛ ለምንድን ነው የምታጓጊ? ትላታለች። ሳትነግራትም የጥየቃው ሰዓት አበቃ ያሉና ትሰናበታሉ። በቀጣይ ስመጣ እነግርሻለሁ፣ አታስቢ ነጽዬ፣ ተዝት እስር ቤት ትወጫለሽ፣ በዛ ላይ ራስሽን ጠብቂ ደግሞ ትላታለች። የአቤልንም አሳምኘዋለሁ መጥቶ ክስሽን እንዳነሳልሽና ከስር እንደምትወጪ ትላታለች። ኤፉ ልትነግራት ያሰበችው እንግዲህ ያፌት እንደሆነ ሰውየውን ዶክተሩ እንደገደለው እና የያፌትን መረጃ አሰባስቤያለሁ ብላ ልነግራት ነበረ። ነገር ግን የጠየቀው ሰዓት አለቀና ፂ ወደ እስር ቤት ገባች። እሷም ደግሞ ተመልሳ ወደ ቤቷ መጣች። እንግዲህ ሐረግ ድራማ ይሄን ይመስል ነበረ። ሁላችሁም ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉ ማለት ነው። ውድና የተከበራችሁ ቤተሰቦች ማለት ነው። እዚህ ይቅርታ እዚህ ሐረግ ድራማ ላይ ብዙ ነገሮች ማለት ያልተፈቱ ነገሮች አሉ። ለምን ብትሉኝ፣ ምክንያቱም ንጹሖች ሰዎች እያለቁ ነው ያሉት። እዚህ ጋር እኮ እንድንማርበት አይደለ ድራማ የሚሰራው፣ ትምህርት እንድንወስድበት፣ ለህይወታችን የሚጠቅም ለሁሉ ነገራችን መሰረት የሚወስድ የምንማርበት ነው አይደለ? እናም እዚህ ጋር ተበዳዮች ፍትህ እያገኙ አይደለም። ፍትህ እያገኙ ሳይሆኑ በዳዮች ናቸው ፍትህ እያገኙ እየተለቀቁ ያሉት እና ምክንያቱም እነዚህ የሚበደሉት ሰዎች ፍትህ ማግኘት አለባቸው። ሴቶች ወደ ቤታቸው መለስ አለባቸው። መገደል የለባቸውም፣ መደፈር የለባቸውም፣ ሰውነታቸውን መሸጥ የለባቸውም ማለት ነው። እናም በዳዮች እየተያዙ አይደለም፣ ሲያዙም ይለቀቃሉ። ጠበቅ ያለ እንትን እየተያዙ አይደለም፣ ጠበቅ ያለ ነገር እየተጣለባቸው አይደለም ማለት ነው። በምንም በገንዘብ ብለው ይወጣሉ እና የአሁኑን ዘመን አሁን ላይ ያለውን ሀገራችን ሁኔታ የሚያስተምር የሚያሳይ ነው። በአሁን እንደምናየው ብር ያለው ሰው ማንኛውን ነገር እንደፈለገ ማድረግ ይችላል። እንደፈለገ ያለ ኃጢአቱ ያለ ጥፋቱ መግደል ይችላል፣ ማሰር ይችላል፣ ንጹሑን ማለት ነው። እናም እዚህ ድራማ ላይ የሚያየውን ነገር ልክ አሁን ባለንበት ዘመን ላይ የሚደረግ ድርጊት እየተደረገ ነው ያለው። በሀገራችን እንደምታዩት እንግዲህ በአማራ ክልል ሕፃኑን ያለምንም ኃጢአቱ ይደፈራል፣ ያለምንም ኃጢአቱ ይገደላል። መነኩሴዎች ከገዳም ይገደላሉ።